ኤርትራውያን በከፍተኛ ጭንቀት ውስጥ ናቸው ተባለ። ኢትዮጵያና ኤርትራ ለዳግም ጦርነት ዝግጅታቸውን ባጧጧፉበት ወቅት ነው ይህ ዜና የተሰማው። የቀይ ባህር አክሰስ ጉዳይ ቀሬ ስለሆነ አዲስ አበባ ደሎ ስርዓት ካለ ቀዳምነታት አለው እንድሕር ክሰረህ ውጊያው ከተነሳ ውጤቱ ግልጽ ነው። ኤርትራውያንን ጭንቀት ውስጥ የከተታቸው ምክንያት ምንድን ነው? ኤርትራ እንደ ሀገር ከቆመችበት ጊዜ አንስቶ እስካለንበት ዘመን ድረስ ከአንድ ኢሳያስ አፈወርቂ ውጪ ሌላ መሪ በታሪኩ አይታ አታውቅም። የኢሳያስ አፈወርቂ አስተዳደር በብረት መዳፍ ጨምድዶ የሚገዛት ሀገር ዜጎች ከመቼውም ጊዜ በላይ ስጋት ገብቷቸዋል እየተባለ ነው። በአንድ ስርዓት ተቀፍድዳ ግማሽ ክፍለ ዘመንን የዘለቀችው ኤርትራ በቀጠናው ሰላም እንዳይመጣ ትሰራለች የሚል ክስ ይቀርብባታል። ኤርትራ ከቅርብ ጎረቤቷ ኢትዮጵያ ጋር ግልጽ ውዝግብ ውስጥ ከገባች ሰነባብታለች። ኤርትራውያንን ስጋት ውስጥ የከተታቸውም ይኸው የሀገራቱ አለመግባባት ወደ ለየለት ጦርነት እያመራ መሆኑ ነው። ኤርትራውያን በከፍተኛ ጭንቀት ውስጥ መሆናቸው እየተዘገበ ነው። አስገዳጅ ወታደራዊ ምልመላን በመሸሽም በተለያዩ ሀገራት እየተሰደዱ መሆናቸውን ዘገባዎች እያመላከቱ ነው። የአይቀሬው ጦርነት ድግስ ተጧጥፎ ቀጥሏል። ሰላም የራቀው የአፍሪካ ቀንድ ቀጠና ዳግም የጦርነት ጥላ ጥልቶበታል። በለውጡ ማግስት በሁለቱ ሀገራት መካከል ለዓመታት የቆየው የጥል ግድግዳ በርቀ ሰላም የፈረሰ ይመስል ነበር። በ1990ዎቹ ኢትዮጵያውያንና ኤርትራውያንን ደም ካቃባ ውዝግብ መጥፎ ትዝታ የተላቀቁ መንግስታቱም ለሰላማዊ ግንኙነት የተዘጋጁ መስለው ታይተው ነበር። የፕሪቶሪያው ስምምነት ግን ጨዋታ ቀያሪ ሆኖ መጣ። ህወሓት ጋር የተደረገው የሰላም ስምምነት የኢሳያስ አፈወርቂን አስተዳደር ክፉኛ አስከፋው። የፕሪቶሪያው ውል የወዳጅና የጠላትን ቦታ ቀያየረ። የሁለቱን መንግስታት ግንኙነትም የመለያየት መንፈስ ይንጠው ያዘ። በኤርትራ መንግስት ሰራዊት የደረሰበትን ቅጣት ወደ ጎን ትቶ ህወሓት ከሻዕቢያ ጋር ትብብር መምረጡም ብዙዎችን ሲያነጋግር ሲያስገርም ቆይተዋል። በጽምዶ ጥምረት ግንኙነት ህወሓትና ሻዕቢያ ለመተባበር የተግባር እርምጃ ሲወስዱ የትግራይ ፖለቲከኞችን ሳይቀር ለአዲስ አሰላለፍ እንዲዘጋጁ አደረጋቸው። ይህ የኤርትራ መንግስትና የህወሓት ግንኙነት ከማንም በላይ የፌዴራል መንግስቱን ስጋት ውስጥ ከተተ። ይህንን ተከትሎም መንግስታቱ ግልጽ የሚባል ወነጃጀል ውስጥ ገቡ። እንግዲህ በዚህ መሃል ነው የወደብ ጥያቄው የተወለደው። የኤርትራ መንግስትን ስጋት የከተተውም ሆነ ለወታደራዊ ዝግጅት ያነሳሳው ይኸው የወደብ ጥያቄ ነው። የሁለቱን ሀገራት ውጥረት አስመልክቶ ዘገባ የሰራው ኤኤፍፒ ኤርትራውያን ከምንጊዜውም በላይ የጭንቀት የስጋት ህይወትን እየገፉ መሆናቸውን በዘገባው አስነብበዋል። በአፍሪካ ቀንድ ባላንጣ የሆኑት ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና ጦርነት ቅስቀሳ ውስጥ መግባታቸውን ተከትሎ ኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘግቧል። በአስመራ ነዋሪ የሆኑና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈው ተወልደ ለደህንነቱ ሲባል ስሙ የተቀየረ ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግረዋል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱን ለኤኤፍፒ አጋርቷል። ተወልደ የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያ እና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም ፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ የኢትዮጵያ አሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ታቀርባለች። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትል ከሳለች። ትግራይ ጦርነት ተሳትፎ የነበረው መሐር የተባለ ኤርትራዊ ቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብለዋል። በስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማል። እንደሷ ገለጻ እናቶች ለስብሰባ የተጠሩ ጠቅላይ ሚኒስትር አብይ አህመድ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ የተባሉ ነው። አንዳንድ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ተናግራል። የኤርትራ መንግስት ቃል አቀባይ የማነ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም ብሏል ኤኤፍፒ።